ጤና ይስጥልን ውድ ተመልካቾቻችን እንደምን ቆያችሁ? የአማራ ወጣቶች ማህበር የሳምንታዊ የሪፖርት ዳሰሳ ፕሮግራሞችን ተጀምሯል። በዚህ ሳምንትም በሰሜን ጎጃም ዞን በደሴ ከተማና በሰሜን ወሎ አካባቢ የተከናወኑ አበይት ተግባራትን እንዳስሳለን። ከፕሮግራሞቹ ጋር መቅደስ ደሴ ነኝ። አብራችሁን ቆዩ። በሰሜን ጎጃም ዞን በሰሜን አንቸፈር ወረዳ ወጣት ማዕከል በወቅታዊ የጸጥታ ችግር ምክንያት የወደመውን የስብዕና ማዕከል መልሶ ለመገንባትና አካባቢውን የማጽዳት ስራ ጀምሯል። የወረዳው ስራ አስፈጻሚዎችም ማዕከሉ በአጭር ጊዜ ውስጥ ወደ ነበረበት ለመመለስ የጋራ መግባባት ላይ ደርሰዋል። ወደ ደሴ ስናመራ የደሴ ከተማ ወጣት ማህበር ከተለያዩ በጎ አድራጎት ድርጅቶች ጋር በመተባበር የአረጋውያንን ቤት ለመገንባት ለወገናቸው ያላቸውን አለኝታ በተግባር አሳይተዋል። በመጨረሻም በሰሜን ወሎ ዞን ጉባ ላፍቶ ወረዳ ወጣት አደረጃጀትና አጋር አካላት ለትንሳኤ በዓል ሙያ የሚሆን የገንዘብና የቁሳቁስ ድጋፍ አድርገዋል። በወረዳው ከ22600 ብር በላይ በማሰባሰብ ለ10 ወገኖች አልባሳትና የገንዘብ ድጋፍ የተደረገ ሲሆን ከአጋር ድርጅቶች ጋር በተገኘ ድጋፍም ለአንድ ህፃን ከ80 ሺህ ብር በላይ የሚገመት የዊልቸር ድጋፍ ተበርክቷል። ውድ ተመልካቾቻችን የአማራ ወጣቶች ማህበር የሳምንታዊ የሪፖርት ዳሰሳችን ይህንን ይመስል ነበር። በቀጣይ ሳምንት በሌላ ሪፖርት እስክንገናኝ ድረስ መልካም ሳምንት።